ኧረ ቤተሰብ እንደው እቺ ልጅ ግን በጣም ግፈኛ ነች። ማርያምን እንዴት ትችይዋለሽ? እንደው ግፍ አይደል እንዴ? አይከብድም ግን ትንሽ እንኳን ለጥ ብሎ እንደዚህ ኧረ ተይ፣ ኧረ ሃይሚዬ፣ ኧረ የዛሬን ተይ አሳልፊለት፣ የዛሬን እለፊው በእናትሽ። አቤት 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 መከራ! አቤት የወንድ ልጅ መከራ ግን! አይ በገነትም በምድርም መከራውን እንዳየ አይ ኧረ ቤተሰቦች እየተዘጋጀች ነው፣ ልደፋበት ነው። የምር አረገችው እውነት። ኧረ ተይ ስላሳለፋችሁ ጥሩ ጊዜ ብለሽ ይሄን ሁላ ኋላው ላይ አትድፊበት። ኡፍ ኧረ አንጀቴን በላሽ እውነት እንዴ! ኧረ በስመ አብ አደረገችው፣ ደፋችበት። ቤተሰቦች ወይኔ ቤተሰቦች እስካሁን አልለቀም። ያ ሁላ ውሃ ተደፍቶበት ሌላ ውሃ ትፈልጋለች እሷ አልቆበት። ኧረ ችግፈኛ ጭራሽ ትቀዳለች። አሁን ሰላም ውድና የተከበራችሁ የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰቦች የፕራንኳ ንግስት ሃይሚ በድጋሚ ተመልሳ መታለች። ብሩኬ እንግዲህ ቻለው ይሄንን እኔ ምንም አልልም። በቃ እግዚአብሔር ብቻ ያስችለ እንጂ ሃይሚን አትችላትም። በፕራንክ ሰውን በማሰቃየት አንደኛ ነች። ስለዚህ ቻለው ወንድሜ፣ ምንም ማድረግ አንችልም እኛ አንተን በቪዲዮ ከማየት በስተቀር ምንም ልናግዝ አንችልም። እዚህ ጋር እንግዲህ ይሄንን ውሃ ወስጄ ላይ ገለብጥበታለሁ። ከዛ የሚለውን ነገር አያላችሁ። ከዛ በፊት ግን ካሜራዬን መጀመሪያ አስተካክዬ ነው የምመጣው። እንግዲህ ቤተሰቦች የሃይሚ ተንኮል ጀምሯል። ካሁን በኋላ ማባሪያ የለውም። ምንም የሚያባራ ነገር የለም። ካሁን በኋላ እምላችሁ ነገር ቢኖር ማለት ነው ቤተሰቦች አሁን ወደ ደስታዋ ተመልሳለች። ደስተኛ እየሆነች ነው ያለችው። ካሁን በኋላ ብሩኬ በተንኮል የሚችላት አይመስለኝም። ምን እንደሚውጠው አላቅም። ማን እንደሚያስጠልህ እንኳን አናቅም። እውነቴን ነው የምልህ። መከራህን ነው የምትበላው። ሳይቸግርህ እቤቷ ከተፍ ብለህ መጥተህ በልቻለው እንግዲህ ለኔ ብሎ ስለመጣ ብቻ የሚረሱ ጉዳዮች አሉ ማለት አይደለም። የማይረሱ ፋይሎች አሉና ይህንን ውሃ ወስጄ ገለብጥ። እንግዲህ ቤተሰቦች የማይረሱ ፋይሎች አሉ እያለችን ያለችው ሃይሚ የእያንዳንዷን ያልተዘጋጅ ፋይል መልስ ዋጋዋን እዚህ ቤት ውስጥ ታያላችሁ እያለች ነው። ሃይሚ ጀምረዋለች። ቀጥይበት። በኋላ አዳዲስ ተንኮሎች ይኖራሉ። ጭንቅላቱን አዙሬ ጸጉሩን መልጬ ከዚህ ቤት እንዲወጣ ካላደረገ እንግዲህ ቤተሰቦች ጭንቅላቱን መልጬ ከዚህ ቤት አማርሬ ባላባረረው እያለች ነው ያለችው። ብሩኬ አሳዘንከኝ እውነት ለመናገር እውነቴን እንደምልህ እሱ ይሄኔ እኮ ህልም እያየ ይሆናል ተኝቶ። እዚህ ጋር ስንት ነገር እየተቀመረልህ እንደሆነ አላወቅም። እንዲወለውል ምንጣፉን አስወጥቼ ጠዋት ሲነጋ በጠዋት እንዲያደርቅ አድርጌ
አሰቃየዋለሁ። አረ ቤተሰቡ፣ አረ ለብሩኬ መድረስ አለብን። እውነቴን ነው የምላችሁ። በጣም አደገኛ ነገር እየተቀመረበት ነው ያለው። ገና የቤት እመቤት አደርገዋለሁ እያለች ነው ቤተሰቦች። ሀይሚ በድጋሚ ተመልሳ መታለች። ምንድነው የምታደርጊው አንቺ ልጅ ዛሬ? ቆይ በዚህ ምሽት በዚህ ድቅድቅ ጨለማ ምን እያደረግሽ ነው? ወይ ወንድሜ እንደሚሻል አላውቅም እውነት። ወደ ክፍሉ እየገባች ነው ቤተሰቦች። እኔን ብሩኬ ይኸውላችሁ ቤተሰቦች መሬት ላይ ለጥ ብሏል። ቅዝቃዜውን ግን እንዴት ቻለው? የእናቱ ቤት ያለ መሰለው። ቤተሰቦች ውሃው ሲደፋ ለማየት እንደኔ ይጓጓል። እንደዚህ ተኝቶ ነው ወይኔ የሚጠብቀኝ ትላለች ቤተሰቦች። እችን ቀልደኛ ልጅ እየሰማችኋት ነው? እንግዲህ ቤተሰቦች እውነቷን ነው። የቤት ኪራይ ደርሶበት የመጣ ነው ይመስለኛል። አሁን እስቲ እዩት፣ በደንብ እዩት ቤተሰቦች። አሁን እሱ ነው እሷን የሚጠብቀው። ጠባቂ ሲጀምር እንደዚህ ነው። 24 ሰዓት እንደ ወታደር ንቁ ነው መሆን ያለበት እንዴ! ኧረ ተው ብሩኬ ተው። ውሃው ሊመጣ ነው ቤተሰቦች። አስቡት እስኪ በህልሙ አንታርክቲካ ሄደ እንዳይመስለው ብቻ። ኧረ ቤተሰብ እንደው እቺ ልጅ ግን በጣም ግፈኛ ነች። ማርያምን እንዴት ትችይዋለሽ? እንደው ግፍ አይደል እንዴ? አይከብድም ግን ትንሽ እንኳን ለጥ ብሎ እንደዚህ ኧረ ተይ፣ ኧረ ሀይሚዬ፣ ኧረ የዛሬን ተይ አሳልፊለት። የዛሬ ለለፊው በእናትሽ አቤት መከራ! አቤት የወንድ ልጅ መከራ! ግን አይ በገነትም በምድርም መከራውን እንዳየ አይ ኧረ ቤተሰቦች እየተዘጋጀች ነው፣ ልደፋበት ነው። የምር አረገችው እውነት።
ኧረ ተይ ኧረ ተይ ኧረ ተይ ኧረ ተይ ኧረ ተይ ኧረ ተይ ስላሳለፋችሁ ጥሩ ጊዜ ብለሽ ይሄን ሁላ ኋላው ላይ አትድፊበት። ኡፍ ኧረ አንጀቴን በላሽ እውነት እንዴ! ኧረ በስመ አብ ኧረ በስመ አብ አደረገችው ደፋችበት። ቤተሰቦች ውጣ ከቤቴ ውጣ። ወይኔ ቤተሰቦች እስካሁን አልለቀም። ያ ሁላ ውሃ ተደፍቶበት ሌላ ውሃ ትፈልጋለች እሱ አልቆበት። ኧረ ግፈኛ ጭራሽ ትቀዳለች አሁን። አንዳንዴ ቁስላችሁን በውስጣችሁ ይዛችሁ በግድ ደስተኛ ለመሆንም ትሞክራላችሁ። እንደዛ መሆኑ ይሻላል ሳስበው። እዚህ ምድር ላይ ከራሳችሁ በላይ ራሳችሁን የሚረዳ ሰው ስለሌለ በቃ ማድረግ ያለባችሁን ነገር እያደረጋችሁ ውስጣችሁን ራሳችሁ ናችሁ እያዳመጣችሁ ራሳችሁን ነው ማከም ያለባችሁ ነው የምላችሁ ቤተሰቦች። ዛሬ ያየሁት ነገር በሙሉ በጣም ነው ደስ ያለኝ። በሀይሚና በብሩኬ መሀል ለመግባት ያሰብሽው ሴት ግን ይህን ስታይ ምን ተሰማሽ? ምን ተሰማሽ? እስቲ ኮመንት ላይ በይኝ። እንግዲህ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው